ከማቆሚያ ትዕዛዝ በኋላ ይህ ፈሪ ተፋላሚ ጠንካራ ቡጢዎችን ወደ ጭንቅላቱ መሰንዘሩን ቀጥሏል። ይህ ቅሌታም ተፋላሚ በዳንስ መልክ የተጋጣሚውን ክብር ከማቃለል በላይ ትዕቢቱም ገደብ አልነበረውም። ራሱን ከመከላከል ይልቅ አክብሮት በጎደለው እንቅስቃሴ ተጋጣሚው ላይ መቀለዱን መርጧል። ትሁቱ ተፋላሚ ግን ወደ ወጥመዱ ለማስገባት እየጠበቀው ነበር። በፍልሚያው ላይ ሙሉ ኃይሉን መጠቀም ጀመረ። ቅሌታሙ ተፋላሚ ከባድ ቢጤዎችን ቢያስተናግድም መደነሱን ማቆም የፈለገ አይመስልም። ፍልሚያው የዋዛ እንዳልሆነ የገባው ዳንሰኛው ተፋላሚ ትርኢት ማሳየት የማሸነፍ አማራጭ እንዳልሆነ የተገነዘበ ይመስላል። እናም አሳቻ ሰዓት ጠብቆ በጭንቅላቱ ጀርባ ላይ ተከታታይ ቡጢዎችን ሰነዘረ። ዳኛውም አሳፋሪ ድርጊቱን ተመልክቶ በማስጠንቀቂያ አልፎታል። ከዚህ በኋላ ፍልሚያው ብዙ ዕድሜ አልነበረውም። እንደዚህ አይነት ስፖርታዊ ቪዲዮዎች እንዲደርሳችሁ ፎሎ ማድረግ አትርሱ።